بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على سيد الأولين والآخرين سيدنا محمد وعلى آله ومن اهتدى بهديه واستنى بسنته إلى يوم الدين أما بعد ክፍል 5 የአቂዳ ትምህርታችን እንደቀጠለ ነው። ክፍል 4 ላይ ያየናቸውን ነጥቦች ጨርሰን በመላእክቶች ማመን የሚለው ርዕስ ላይ የምናነሳ ይሆናል ማለት ነው። በመላእክቶች ማመን የሚለው ከአላህ Subhanahu Wa Ta'ala አላህን ማመን ከሚለው ቀጥሎ በመላእክቶች ማመን የሚለው ነጥብ ይወሳል ማለት ነው። በመላእክቶች ማመን ስንል ምን ሐሳቦችን ይጠቃልላል የሚለውን አጠር ባለ መልኩ የምናይ ይሆናል። መላእክት ማለት አላህ Subhanahu Wa Ta'ala የፈጠራቸው ልዩ የሆኑ ፍጥረታቶች ናቸው። ከኑር ነው የተፈጠሩት ማለት ነው። አላህ Subhanahu Wa Ta'ala በሰማይ አጽናፈ ዓለም እንዲኖሩ አድርጓቸዋል ማለት ነው። ጠንካራ ኃይልና ብርታትንም ሰጥቷቸዋል። ከሌላው ፍጥረታቶች በኃይል በቁዋ በጣም የተለዩና በጣም የበለጡ ናቸው። አፈጣጠራቸውን በተመለከተ ያው ከኑር ነው የተፈጠሩት ብለናል። አላህን Subhanahu Wa Ta'ala በፍጹም ማመጽ የሚባል ነገር እነሱ ጋር አይታሰብም። ሁሌ አላህን የሚታዘዙ ፍጥረታቶች ናቸው። ፍጹም ታዛዦች ናቸው ማለት ነው። ሁሌ አላህን በፍጹም አያምጹም። እንደገና ጾታ ከሚባለው ነገር ደግሞ የጸዱ ናቸው ማለት ነው መላእክቶች። ሌላኛው በጥሩ ወይም ደግሞ መልካም በሚባል ሸክል ወይም ቅርጽ ሊቀያየሩ ይችላሉ ማለት ነው። ለምሳሌ ጅብሪል አለይሂ ሰላም በሰው ይመስል ነበር። ዲህየተል ከልቢ በሚባለው ሰሐቢ ብዙ ጊዜ ተመስሎ እንደሚመጣ ብዙ ዘገባዎች ገልጸዋል ማለት ነው። ብዛታቸውን አላህ Subhanahu Wa Ta'ala እንጂ ማንም ፍጥረታት ሊያውቀው በፍጹም አይችልም ማለት ነው። በጣም በርካታ ናቸው። በሰማይ ውስጥ የሚጎበኝ ቤት አለ ማለት ነው። ሰባተኛው ሰማይ ላይ ያን ቤት መላእክቶች ይጎበኙታል። በቀን የሚጎበኘው መላእክት ብዛት 70,000 መላእክት ነው። እነዛ 70,000 መላእክቶች ሁለተኛ የመጎብኘት እድል የላቸውም ማለት ነው። በፍጹም ከብዛታቸው የተነሳ ማለት ነው። እንደገና የተለያዩ ኃላፊነቶችን አላህ Subhanahu Wa Ta'ala ሰጥቷቸዋል። ለምሳሌ ከነዚህ ከተጣለባቸው ኃላፊነትና የሥራ ድርሻ መካከል መለኮታዊ ራእይን ወይም ደግሞ ወህይን ይዞ ወደ ነቢያቶች የሚወርደው ጅብሪል አለይሂ ሰላም ነው። በዚህ ስራ ላይ እሱ የተመደበ ነው። እንደገና ደግሞ የመላእክቶች አለቃ ነው። ሁሉንም ነገር አላህ Subhanahu Wa Ta'ala ከፈጠረ በኋላ አበላልጧል፣ ለሁሉም አለቃ አድርጓል ማለት ነው። መላእክቶችን ከፈጠረ በኋላ አለቃ ወይም ደግሞ ከሁሉም ከመላእክቶች ሁሉ በላጭ ያደረገው ጅብሪልን አለይሂ ሰላም ነው ማለት ነው። ሁለተኛ በዝናብ የተመደበ አለ። ይሄ ደግሞ ለብቻ ሚካኤል ይባላል ማለት ነው። ሌሎች ደግሞ አርሽን ተሸካሚ የሆኑ መላእክቶች አሉ። ሩህ የሚያወጣና የሚመዝ ሌላ ደግሞ በዚህ ዘርፍ ላይ የተመደበ መላእክት አለ ማለት ነው። እንደዚሁ የቀብር ውስጥ ጥያቄን የሚያቀርቡ መላእክቶች አሉ። የጀሃነም ዘበኛ አለ፣ የጀነት ዘበኛ አለ። በተለያየ የሥራ ድርሻ ላይ ተመድበው አላህ Subhanahu Wa Ta'ala በማገልገልና ዒባዳ በማድረግ ሁሌ የተጠመዱና ቢዚ የሆኑ ናቸው ማለት ነው። መላእክቶችን ከብዙ በጥቂቱ አጠር ባለ መልኩ እነዚህን ነጥቦች ካነሳን በመላእክቶች ማመን የሚሰጠን ተመራ ወይም ነቲጃ ውጤት ምንድነው የሚለው በዋነኛነት የኢማን መሰረት ነው። አንድ ሰው በመላእክቶች ካላመነ ኢማኑ ሙሉ አይሆንም ወይም ደግሞ ዲነል ኢስላም ውስጥ አይገባም ማለት ነው። ሌላኛው የሪሳላውን ሰነድ እርግጠኛ ያደርገዋል። ይሄ ሪሳላ ወይም ደግሞ ይሄ አማና ይመጣልን በረሱል ሰለላሁ ዐለይሂ ወሰለም ላይ በጅብሪል አማካኝነት ከአላህ Subhanahu Wa Ta'ala መጥቶልናል። መላእክቶችን የሉም ወይም ደግሞ መላእክቶችን ከካድን ይሄን ሪሳላ እንደካድን ይቆጠራልና ስለዚህ ለሪሳላው ሰነድ እርግጠኝነት እንድንሆን ወይም ደግሞ እርግጠኛነትን እንድንወስድ ያደርገናል ማለት ነው። ሌላኛው ደግሞ ዒባዳ ላይ መጠንከርን ወይም ደግሞ ዒባዳ ላይ ኢጅቲሃድ እንድናደርግ ከነሱ ትምህርት መውሰድ ይቻላል ማለት ነው። እነሱ ሁሌም አላህን አያምጹምና እነሱን አርአያ አድርገን እንድንንቀሳቀስ ከዚህ ትምህርት መውሰድ ይቻላል ማለት ነው። ሌላኛው የአላህን Subhanahu Wa Ta'ala ኃያልነት በጣም አመላካቾች ናቸው። እነዚህ በጣም ግዙፍ ፍጥረታቶች ካሉ አላህ Subhanahu Wa Ta'ala ምን አይነት ታላቅ ኻሊቅ መሆኑን እንረዳበታለን ማለት ነው። جعلني الله وإياكم ممن يستمعون القول فيتبعون أحسنه. والسلام عليكم ورحمة الله وبركاته.